ሰላም እንዴት ናችሁ? ሁሉ ቻሌንጆች ነኝ። ዛሬ ደግሞ በሌላ ቪዲዮ ሪአክሽን ቪዲዮ ተመልሰናል። የትም ሳትሄዱ እኛን ተከታተሉ። እኛም ብቻ ስንል በምክንያት ነው። በደስታ ሳቅ ለእናንተ ማንሆነው ነገር የለምና ወደ ሁሉ ቻሌንጅ። እርጉዝ መምህር ፈተና እየፈተነች ወደ አንተ መጣ ኮርጃስ መኮረጃ አምሮኛ ስትላት ነው የሚለው ባይስ የኩረጃ ሙድማ ከባድ እኮ ነው። ምንም ነገር ይሁን አምሮኛለሁ ደግሞ ካማረንስ መኮረጁ ሌላ ነገር አላማረኝ ማለት ነው። ዶክተር ካንተ በላይ ሲንከባለክ ከባት ባለቤት ነው የእናቶቻችን ሲቃይ በቃ ማለት የእናቶቻችን ሲቃይ በቃ ምንድነው ወቅት አርግ ተባለ አይደል? እቺ ምን ሆነ ነው? ሺዝ ዋይፍ እኮ ብሮ ከማ ምን ሆነ ነው? ታንከ መጣራት ነች እንዴ? አረ ይፈሽው ቆይ ባባዬ ይዘመለት ነው አይደለም? ያዚክለት አይደል? ያራሳ ምን ልጅ የአንድ ወር ልጅ እኮ ነው እንዴ? እንዴት ነው ማዘምለት? ምን ማለት ነው እንዴ? እኛ ሙሉ ጄኔሬሽኑ ቃንጭሮ ሙሉ ጄኔሬሽኑ ፖሊስ ልከቀ ነው የቀረው ገና ከሰሙ እዚህ ምንድን ነው አዝያዛም አዝሜ ላሳየው እንዴ ባብዙ ንቅጽኒ ሰንከባከብስኒ ዶክተር ላልስኒ ባባኒ ቆይ ምንድነው የሆነ ያለው? እንክብካቤ ነው እየሆነ ያለው እና በአራተኛ ሳምንቱ ያሳዘይት ማለት ምን ነው የሚያስረዳ ይብራህን የመቅነስና የማሳከት ሂደት ነው። ያብዛል እንደዚህ አንዱ ይገባህ እኔ ያዋለዳታለሁ ከብሳለሁ እኔ ዶክ ባራ ሳምንቱ ነው የሚረጥሽ እንደዛ ሆነ ዊልቸር እንዴ ወስዶ ሚስተር ለች ለፋታለ ነው አረ እንደዚህ away from her stay away ቶቶ ኪል ደብል ይሆነ ያለው አረ ማን ነው ይሆነ ያለው እንዱከው ክብ ነው ማለት ይንከባከብዳ እንዴ ከዚህ በላይ እብትዬ መኪና ውስጥ ሆነሽ ጠብቂኝ። ዶክ ሲመጣ ሪዛልቱን ይዤ እመጣለሁ። ነው ማርግሽ የኔ ቆንጆ ዶክ ምን ተገኘ ነው እዚህ ደርሷል ውጤቱ። እሺ ምን ተገኘ ነው? እንግዲህ አንተ አፋጮ ሆሊክ እንደሆንክ ምን ማለት ነው? ወስዋሳ አዛውንት መንፈስ አዛውንት አለብህ አይደል? ወይ በሳይንሳዊ አጠራሩ አዛውንቶ ፎቢያ እንለዋለን። ምንም አይነት የአባላዘር በሽታ አልተገኘብኝም ማለት በጭራሽ እንዳትሰጋ። አንተ ዴት የምታረጋቸው ሴትዮ ወጣት በነበሩ ሰዓት እኛ አሁን ያልካቸው የአባላዘር በሽታዎች ተፈበረኩ ነበር። እነ ባምቡሌ፣ ቂጥኝ፣ ክርክር፣ ፈንጣጣ አልነበሩ። ግቢ ገብተህ እሺ በዳይኖሰር እንደምንከስ ነው አሁን ዶክ እንዲህ ነው ታዲያ። በዚህኛው ቤቢቲ አርግዛለች ጸንሳልኛለች። ልጅ ይሄ ነገር ነው ስራዬን እንድጠላው በጣም እንድበሳጭ እያደረገኛል። እንዴ አንተ ምን ሆነ ነው እንዴ? ስማ እሱሳቸው ሆድ ውስጥ ያለው ፊት ለፊት የሚታይ የ65 ዓመት አሮጊት እንዴ ቤቢቲ ነው አሮጊት እያልክ ያለው ዶክተር ስማትራት ይኑር እንዳንጣለ ዶክተር እንደምጣል ማለት ነው። አንተ እውነት አለ። አንተማ አርቦሃል። አንተማ ጠምቷል። ስማ ስለተነደው መኪና አለ፣ የራሳቸው ቤት አላቸው። እቺ ሴትዮ ልጅ ለእናቷና ለአንተም እኔ እዛ ጋር የሚታየኝ የ60 ዓመት ቆርቋዛ አሮጊት ነው። ስርዓት ነው። ስማ እንዴ ውስጣቸው የሞተው ነው ኤክስቲንክት ልክ እንደ ኤክስቲንክት ቮልካኖ የሞተው ነው እንቁላል አንተ የዘር ፍሬ ማን ያዟል እንዴ? በቃ አላረገዘች ቤቡትዬ በዚህኛው ፈጣሪ ያልፈቀደው ፈጣሪ ማፈቀደ ግን እስከ 45 ዓመት ነው። አንተ እንዴት ነው ሳይንስ ባንሳ ትጋጫለህ? ማን ነው አይዞ ትችላለህ ብሮ ይመቻው ብቻ ማን ያዘባል ነው እንደ አንተ ቀስቅሰህ ከሱ ጋር እንታየ ብሮ ታዲያ ብሮ እንዴት አይነት ማሳጅ ቤት እንዳገኘ ንጽህና ነው ብትል ትሪትመንት በዛ ላይ ቀናለቀ ያረጋል ነፍስ ሲወጣ ቅሌት ልክ እንደሚያኮራ ነገር ማሳጅ ቤት ሄድኩ ብለህ ስታወራ አታፍርም? ምንድን ነው የሚያሳፍረው? አንተ ቤተሰብ ያለ ሰው እኮ ነው። ምን ማለት እንዳለ አንተ እንደነገርኩህ ያለሁት ያኮራል። ትልቅ ሰው እኮ ነው ፍላጎት። አሁን ልክ የለውጥ ጊዜ ነው፣ መለወጥ ያለብን ጊዜ ነው እንጂ ማሳጅ ቤት ለማሳጅ ቤት የምትባልግበት ጊዜ ነው። ኧረ ያሳፍራል። ህሊና ያለው ሰው እንደዚህ አይጠበቅም። በእናትህ የት ጋር ነው ሲጀመር? ቺቺኒ አካባቢ ነው።
ሲሲና ቢጫ ፎቅ አወቀው አይደል? ከታች ፓርኪንግ ያለው ከዛ በቀኝ በኩል የሚያስገባ እንደዚህ እንደዚህ አንተ አንተ የተቆጣው ነው ይላል። በጣም ገርሞኝ ነው እንጂ ምን እግር ጣለ ብዬ ነው። እሺ በቀኝ ታጥፈሽ በይት እንደያሰው ነው ወይስ በዛ በሱቅ በቁልቁል አደርስም ወደዚህ ጋር ገና አረንጓዴ በር አለ ክፍት ሙሉ ግቢ ነው እንደዚህ ሙሉ ሳይደርስ በፊት ማለት ሳይደርስ አንተ ልትሄድ ነው መሰለኝ። ማንም ሄዶ አንተ አታፍርም እንዴ? አንተ ላረኩት ገርሞኛል። እሺ በጣም ታሳፍራለህ። መጣው በቃ እሺ አነሳሱ ለራሱ እኮ ታይሚንግ ገብቷል። ወደዛ ዙር እሱ እንዳይሆን እኮ ለዚህ ነው ኦክሲጅን ብዙ አለ። ስለዚህ ያው ኦክሲጅኑ ቶክሲክ እንዳይሆን አባዬ ቀይረው ዜና እንዳያነው ማጆሪቲውን እንደዛው ነው። መርዝ የበዛበት ጋዝ ነው። አባዬ ይሄ እኮ ድጋሚ ተወልዶ ነው የሞተ ሳይንቲስት ነው። አንተ ያልጋዝተ ዝም በል ቢታደዛ ሁለት ልጆች አሉ ኔቡላና ኖቫ በፕሉራል ኔቡሌ ወይም ኖቬ ኤስኤስ ምን አይነት ጭንቅላት ያለው ልጅ ነው አባዬ? ይሄ እኮ ኤአይ ነው አርቲፊሻል ኢንተለጀንስ አንደለዝ እንዳንተ መቀለጃው ነው። አንዴ ቅደደው እንጂ ለመሮጥ ማን ብሎ ነው? I have a girlfriend ሚስቱ ነች እቺኛው እና ፎቶ ነው የሰው አያ girlfriend I have ግንባር ላይ ያሉ እንዳይጠጉት ነው ሰዎች እና እሷ ቪዲዮ ኮል ደውሎላት እያየችው ነው የሚዝናናው። አሪፍ የምር የመሰለያ መንገድ ወይኔ ክላስ ቀርታ ማስ አስተማሪ ይጠይቅ ሲመጣ እንዴት ዋልክ ጎረምሳው? ቲቸር ምን ነው ደነገጥክ? ሰላም ነው ቲቸር? እንዴት መጣ? እኔ እንኳን ጓደኞችን ስጠይቃቸው አሞታል ብለውኝ በዛው ልጠይቅ ብዬ ነው የመጣሁት። ምን ነው መምጣት አልነበረብኝም እንዴ? አይ ባዶ እጄን ስትመጣ በሌላ ነገር ነው። አይ ባዶ እጄን እንኳን አይደለም የመጣሁት። ያው ዛሬ በመቅረት ፈተና ስላመለጠ ከመጣሁ አይቀር በዛው ልፈተነ ብዬ ፈተና ይዤልን ነው የመጣሁት። ምን ነው? አይ ይመሽም በቃ ሁሌ ምንድን ናቸው ችግር የለውም። ከሰማይ ዶፍ ይውረድ ደግሞ ምርጫ ለማነሳሳት ስለሌለው አይከብድም። ነገሮች እየነከሱ ነው የሚወጣው አይገስባቸው እድሜና ዴሬስታን ስለደረሞች አብዙት እንስጣት ማማት ስገስ ተጨንቆታል። ጀግና እኮ ነኝ። አንተ የኔ ወንድም በመሆን በጣም ነው መኮራብህ። በቃ የሰፈሩ ጉልቤ ትናንት ዕለት በጣም ያናብኛል። እጄ መትቼው ልመጣ ነው። እሱ እንደመጣማ ደግሞ አንተ እንጠራል እንዴ? አንተ ወንድ አረ ልጁን አስገጀልኩት ነው ሲፈታተነው ነው። አው እስቲ የመጥቼው ልምጣ አስደስተኝ እስኪ በዚህ ነው ደግሞ ነው እስቲ ወንድ ነው ደግሞ ወጣ እንዴ እንደምትሰሱ ይወጣል ወጣ ስፈልግ ግን ያገኘሽ ያገኛለሁ ሽገላለሁ ይሰበራት ሞራት እንዳላገኝ ተመልሼ ስመጣ እገላለሁ። ማይኔ ጋር መስሎኝ ሰው ጋር እየተጣለው ይሁን አገኘው ወይ ትናንትና ምንድነው ለፍልፋ ሄድኩ? አረ ትናንት እኮ የሆነ እንትን የሆነ ሰው ልኮኝ እንደዛ ነው እኔ አርገኛ ወይ አርዝታለ እቺ ናት አንተ ጋር እንድጣላ ማታ የላክችኝ እቺ ናት። ምክንያት መመለስ ራሱ ገድሎት ነገሩ ሌላ ጊዜም እንዳይያዝ ማብራሪያ ፍጥጥ ግን
ቀጭኔ ነገር ቀጭኔ ወረ ወብረረ የሚባለው ነገር ጫማው የምትለብሱ ክብደት የሚመርጥ ነው የሚመስል ጫማው ግድ አላረገው። አቤት ወኔ ይሄን ማን ሞቲቬት እንዳደረገው ታውቃለህ? ተው በቃ የስሙት እሺ መርቃና እሺ ወንድ ልጅ ተበላ ፓርት 41 ይላል። ምን አለ ብታጥቢ እንዴ ከመንጂ ሰራ ባዛብኝ እንዴ ስንት ቦታ አለ ወገኛ ጎረቤት ለጎረቤት እየዞሩ ቡና ማንቃረው ነው ስራ ይበዛብሽ ነገሩኝ ባይ አይ እንግዲህ ሰው እያፈከፈኝ እንዴ ለምን ራስ አታጥበው መጥተህ ቲቪ ላይ ከምትጻፍ ትላንት በዛ አታጥበው ነው ረስተው ነው እንዴ አባይ አታ ምንድን ነው የምዘባርቀው እንዴ ተከራዋ ሳምሪ ቤት ነው እዛ ስታጥባ ምን ለሞሳቤን ልስማት ረጅም ቢሆን ለባይ ትላንት እሷ ጋር ገብተህ አዎ እሱ ጋር በደንብ ሾው በደንብ ትላለህ ሳምሪ ልብሷን ያና ነው እሺው እንደው መጋኛ ሽት አድርገህ ጋር ይሽ ተነሳዘው መጋኛሽ እንደዛኛው ድርስ ታሸልበት ካየው ማለት ያ ምንድን ነው ይላል ጅብሬል እንዳንተ ያስመራል ጌም ለበታት ማጥማኝ ነው ሰራችሁ ስራዎች በጣም ደስ ይላል። አንድ ቪዲዮ ምናምን አብረን ብንሰራ ደስ ይላል። እኔ ጋር ቪዲዮ አንቺ እኔ ጋር ልስል አንቺ ቁጥቋቁሽ ስንት ቀይ በሞሉበት ሀገር አንቺ ምናምን አንቺ ጥሩ ስለሆንሽ አትበኝ እኔ ጋር መስራት አትችይም። ለነገሩ እኔ እስከ ድሬዶች ጋር አልሰራም እንዴ? መላጣ ደግሞ እንትን ይለያል። ይሄ በቃ ማለት ነው ይገባል። ከሚያው ማስተካከል ያው እንግዲህ በችግር ነው ሰው የሚመጣ በችግር ውስጥ ማለት ነው። የጅላት ብቻ እየከመረ እኮ ነው እነሱ ጋር ነው ከጨውኩ እነሱ እየከመረ የተሰበረ ልባያ ወይኔ እነሱ ይሰራ ነው እነሱ እየከመረ ወይኔ በሰማት የሆነ እንቅልፍ ነው ሰውጎ የዚህ ደግሞ ያንተ ተጋፋ ጅላስ ጥሩ በግ ነው ገዛችሁት። በጣም አሪፍ ነው። ያው በቃ ጣፋ ምናምን ፌስታል ውስጥ አድርጋለሁ። ጨጓራ ምናምን ሁሉ ከትቻለሁ። ብልት ውስጥ አለ ወስደ በበጉ ቆለጥ እየጠረጠርሽ ምኑን በላው እኔ አታምኝም ማለት ነው። ለድመት አሉትን እሱ ጋር አይቻልም። ለምንድን ነው መተማመን ደግሞ ለሴቶች በሰላም ነው ይሄን ነገር የምትበሉ ሴቶች በሰላም ነው። ኧረ ይብርባችሁ። ምንድን ነው በፌረር ሰላም እንደ ረሞና እንደዚህ ጋር አይጀመርም ምንድን ነው ረሞሳ ማረባፋል እንዴ ለምግብ ቤታችን እንደዚህ የሚያሽቃብጣው ለምግብ አይደለም ስለጠሩኛል እነሱ ስለማከበር ምናምን ይመጣሉ። ለምግብ የምግብ ችግር የለብኝም። እኔ በሬ በየወሩ እየጣልኩኝ ደሃ ምናምን አበላለሁ። የምግብ ችግር ምናምን የለብኝም። ያው ታዲያ አክባሪ ነው ብዬ ነው እንጂ ሰማንዴ በፌ አልቋል
ክላስ ፍሪ ፔሬድ ሲኖር ዛት ዋን ጀለስ የሚሰክሰው አሉ ሳክሳም ክላስ ውስጥ እኛ ጋማ የነበርከው ጀለስ ታውቀዋለህ ራስህን አጥና ምናምን ብሎ ይሄዳል ማለት ነው። ፋዘር ትምህርት ላይ አይደራደርም። በጣም በትምህርት ላይ ነው። ፋዘር ጓሲ ላይ ይለኛል። በጣም ከሸክሸን ነበር ከሸክሸን ግን በጣም ስሜታዊ በሆነ መንገድ ነበር ማለሽ ከቁሳት ውስጥ ወደ 8 ሚሊዮን ብር አጣ ቁጠራል 8 ሚሊዮን ብር ቁጠር ምን አይነት ጭካኔ እንደው በዛ ልጅነት 8 ሚሊዮን ብር አንተ ግን ይሰክሳል እንጂ ካለ እንኳን አንድ 500 ሺህ አትልም ለወሬ አንተ እንጂ የታጠፈ ልብስ አስመሰለት እኮ 8 ሚሊዮን አወጣልና አንተ በዛ ሰዓት እሱ 8 ሚሊዮን መቁጠር ይችላል ለራሱ የዛን ያህል ይሄዳል ምራቅስ አለው ደርቀ ተሞታለ እንጂ ቱቱ ይያልክ አረሰ ምራቅ ሳይሆን ደም ተፈል ነው ታለቅሰው በዚህ ጊዜ ግን ሰው ማመን አያስፈልግም። ወንድ ልጅ ያለቅስ እኮ ሰው ማመን አያስፈልግም። በእናትህ ግባና እስቲ እናውራ። አልገባም በእናትህ ና ወንድ ልጅ ሰው አትበል ምን ነው ዘርፈው ነው አይደለም እና ሊዘርፍ ያለ ያንተ አንተ ዳውቸርን ሰዓት ማን ከማመን ይሰማል ሰዓት ማን ተፈልጧል ማለት ነው። ማቴዎስ ዶክተር አርሰናል ጥሩት አወጣኝ ከቤት መረሻዬ መክዘኛዬ ይሁን ስህተት የሆነባቸው ሸነው መገኘት እኔ ሳልዘበልል ወይኔ ፊቴ ማስመታት እሱ እንደሱ እኔ እንደሱ ቀዘና እንዳለም አንድነት ሰውነት ሸኖን ይቼናል ዘበለልከው ሲሉ ነበር በዛ ሰሞን መጀመሪያ ፏ ያረገው ሌላ ሰውስ ቢሆን ማን ያውቃል ኢላማ ይጠይቃል ማን ያውቃል ታርጌት ያስፈልጋል ዳር ላይ ፏ ያረገ እሱም ይደበቃል ማን ያውቃል ዳር ላይ መዘብለሉ አንድ ቀን ያበቃል ብያብቅቷል ደሞ ዞሬ ሳይው ዝብላል ቅብሏል ያንተ ነው ጭቅጭቁ ደርቷል የጸዳ ሲመስለኝ ዳግም ይቆንሳል መልሶ ይገማል አዲስ ነገር የለም ዝብላል ይቀጥላል ዝብላል ታለሽ ግን የምር እንትን ትሉበታል አባይ ምናምን አንድ እንትሩ ከፍያው ጋር ምን አረምድ ነው ደግሞ ብቸኛ ነው ስለ ዝብላል ያወጣ የምር ሊበረታታ ነው በዝብላል ሚኒስተር ይሸለምልን የዝብላል ሚኒስተር ይሸለምልን የምር እሱ ራሱ የዝብላል ሚኒስተር ታዲያ አማችንን ለመታወቅ በሄድክበት የምስራች ጋሺ መጣች እንዴት ነው እዚህ ጋር ምን እስቲ እሱ ማውራው ነገር ነው ጋሺ ና ሰላም አይደል እሺ መጣው ምንድን የኔ ልጅ ወይ የሆነ ነገር ላስቸግር እርሶ ተንበርክከው እኔ አልቆምም ጋሺ ምንድነው እኔ ልቸገር እኔ ልጆች ተቸገር ምንድነው ታውቃለህ እነዚህ ልጆች በጡረታ ብር ነው ያሳደግኳቸው ከና 5 እህቶቿ ልክ 5 እህቶቿ እንዳንተ ያለ ቅንቅናም ደህና ነው ያገቡት በሱ ያልኩልኛል ብዬ ተጠቅቀው ደግሞ አንተን ይዛብኝ መጣች በጣም ይቅርታ ሌላ ዳ ተጨመሩብኝ የኔ ልጅ አሁን ለሷ ከደህና ቤተሰብ የተገኘ ልጅ አግኝቼላታል ማለት ለጥሎሽና ለሰርግ ብቻ 5.5 ሚሊዮን ብር ነው ያዘጋጀውና ጧት ያው ጋሺ እርሶ እንዲመቹት እርሶ ተዋኑትን እንዲያራግፉ ቅንቅኖት እንዲለቁት ብዬ ለእርሶ ምቾት ብዬ ፍቅሬን አልተው ፍቅር እኮ ብቻውን ጋሻ ነው ጠባቂው ፍቅር እኮ ብቻውን ጉልበት አለው ፍቅር እኮ ሀያ የኔ ልጅ ከተውቃት 1.5 ያንተ ነው አከብላለሁ ብቻዬን ማበላ ሀያል ገንዘብ ነው ገንዘብ ተስማማ ትተዋታለህ ትውት ያበጣው አርተ ነገራት ሜሮን ገዛህ እንዳንተ ይራሽ ሜሪም ቀረና ሜሮን በሰላም ነው ይፍቀር ይኸውልሽ ድህነትን ያላሸነፈ ፍቅር ብቻውን እርግማን ነው አባትሽ ሄደና ቤተሰብ ያዘጋጅቶልሻል እሺ ጋያቸው ስማ ይሄ ልጅ አይሆንሽም ተይዩ ናባይ ነው ማለት አባሽን አሰሚያቸው ምንድነው የሚባለው ወዳጅ ቤተሰብ ዘመድ ቢሰማ ባለጌ ያሳደጋት የባለጌ አዎ ስሚያቸው ነው በቃሽ አልፈልግሽም ከነኮ ለቀይር እንዴ 1.5 ቀልዳት እንዴ አልፈልግሽም
ዝቅተኛ ቆሻሻ ምንድን ነው የምትሰራው? ሰላም ነው እንጂ አላየሁትም እኮ እየሸነው አበባ እያጠጣህ ነው አላለኝ። ደግሞ እቺ ምንድን ናት? እቺ ብቻ ናት ወይስ ከውስጥ ሌላ አለ? ነገሩ ለመሽናት ብቻ እኮ በቂ ነው። ሌላ ነገር አትጠቀም ነው እንጂ ባለ እየሸነው አፍራሂ ነው። እኔ እኮ ነው የገረስኩ። እንደውም ይኸው እዛ ጫፍ ላይ ወጣ ያለችው ያያዝ እንድመች ብዬ እንድታፍረኝ አይገባም። እንደውም ሰላም በለኝ እያለው እኮ አይመችኝ። በሁለት እጅ ነው እንደምትይዘው ያላስክበት። እሺ እንኮዮ እሺ፣ አታፍርም? አይንህን ጨፈን አድርገው። እሺ እንዳጋጥ ያዝ በል። አሁን ሰላም በለኝ። ሞተወይ ኢላ በጄ ሰበብ እንዳይሆን ሙሽዳው አምጪ ያናሳቁት የትሬንድ ሆኗል እና እንዲህ በኩሉ በዚህ ዘፈን ተወሱሳችሁ ፍቅረኛ ለመያዝ ምናምን እያሰባችሁ ያላችሁ ወንድሞቼ በፍጹም እንዳታደርጉት። ይሄ ትግላችንን ወደኋላ ለመጎተት ትግላችን ላይ ጥቁር ጠባሳ የሚጥል ወጥመድ የሆነ ዘፈን ነው የተለቀቀብን። በፍጹም እንዳታስቡት። ምን እንደሳባችሁ ራሱ አላውቅም። ሴቷ የሆነ ዘፈን ትዘፍናለች፣ እሱ ካርቴት ይወጣል። በተደጋጋሚ አይቼዋለሁ። ምን እንደሳባችሁ ራሱ አላውቅም። ይሄን ያህል የመጣው ለዚህ ነው እንዴ? እኔ ያናሳቁት ብለሽ ደምቀሽ ትታያለሽ፣ ደግሞ እንዴት ታምሪያለሽ። አንቺ ማመን አለብሽ የኔ ልብ አንጠልጥለሽ ይዘሽ ትዞሪያለሽ። እኔ ግን አንቺን ብያለሁ ተከትለሽ ደግሞ ነገርሽ ደስ ይሄዳለሽ። እስካሁን ታግለናል ሲጀምር። አሁን ምን ታገላለን በለን። ያው አንቺ ንገሪልኝ እሺ። በተለይ ደግሞ እንደማፈቅረው በደንብ አድርገሽ ንገሪልኝ። ወርቂ ነው የምነግርሽ። ኬክ አታስቢ፣ አደራሽን። በእኔ ይሁንብሽ፣ አታስቢ። መጣው ወይኔ በእናትህ ኬኬን እኮ እንደምታፈቅራት አውቃለሁ። እኔ ግን በቃ በጣም ተገድጄ ነው ይሄንን ነገር የምነግርህ። ማለት የ4 ዓመት ሪሌሽንሺፕ ውስጥ ነው ያለችውና አሁን ራሱ ሽማግሌ ሊላክ ነው። በቃ ለምን ሽማግሌ እንደሚላክ ታውቃለህ? ረገዘች በቃ ለታገባ አዛለች እኮ ሽማግሌ ተልኮል ምናምን አርግዛ ነው ደግሞ ከባዱ ነገር ማለት ነው። አውቃለሁ እንደምታፈቅራት ግን በቃ ቢያንስ በቃ እሺ ደግሞ አይደለም እንጂ ትንሽ ልቧ እንኳን ቀራራ ስማ አንተ እንዴት እንደምትወደው ያኛውን እኔም በጣም ነው ልቤ አይፎክሽ ወይ በእናትሽ የሚሆን አይነት ነው። አንቺ እንደዚህ አልጠበቀውም ነበር። በጣም የምወዳት ፍቅረኛ አለችኝ። ስለዚህ ደግሞ ነገር ጨርሽ እኔ በእንደዚህ አይነት መልኩ አይዞሽ ጓደኛዬ ዝንጀሮ ለወንዶችም ለሴቶችም የሚሆን ስራ ለሌለው ጀለስ ላክነት መልካም ስራ የሌላችሁ ሰዎች እንኳን ደስ ያላችሁ። የስራ አይነት ጸሐፊ፣ ጾታ ሴት፣ እድሜ ከ20 እስከ 28፣ ልምድ 0 ዓመት፣ የስራ ሰዓት በቀን 5 ሰዓት፣ ደሞዝ 40 ሺህ ብር። ጾታ ወንድ፣ እድሜ ከ20 እስከ 25፣ ልምድ 20 ዓመት፣ የስራ ሰዓት በቀን 20 ሰዓት። እንስሳትን ማውራት የሚችል በአንደኛውና በሁለተኛው የዓለም ጦርነት የተሳተፈና ቢያንስ 2 ጎል በዓለም ዋንጫ ያስቆጠረ፣ በአክሱምና በላሊበላ ግንብ ላይ የተሳተፈ፣ ከሂትለር ጋር ሰልፊ ፎቶ ያለው፣ ዳይኖዘር የጋለበ የማቱሳላ ጎረቤት የነበረ፣ ደሞዝ 2000 ብር። ስራ ለሌላቸው ጓደኞቻችሁ ሼር እያደረጋችሁ ከስራ እንዲህ እኮ ግልጻን ብንነግሩን እኛም ስራ ለመፈለግ አንወጣለን ነበር። በደንብ አሁን እንዴ በቃ እንዴ ነገሩ በቃ አንዴ ሞታ አለ እኮ ኤላ ሟች ከመሞቱ በፊት የዛፍ ነካክቶት ነበር እና ደግሞ ስገምት ማለት ነው ባለቤቱ ነች። አቃጥላ ይደስፋት አሽተኝ እኔ ታቃጥለኛለች፣ ታንገበግበኛለች። እብድ ነው እንዴ በእናትህ ታውቃችሁ። እዚህ ጋር ነበርኩ ማታ ልጁ ሟች ተደግፎ ነበር፣ የሚጨቃጭቀን ተደግፎ ነበር። አና እንዴ ጓደኛ ታረገናለ እንዴ ምን ጓደኛ ታረገናለ እንደውም ማለት ነው መድከን መቻል ተመቸኝ። አንዳንድ ጥያቄ ጠይቃለህ በሳካለ ወረቡራ ጥቁ ሟች ከመሞቱ በፊት ነበርክ ውጪ ነበር። ውጪ የት እንዴ? ፕራይቬሲ የፕራይቬሲ የመናገር ግዴታ የለብኝም። ምን የመናገር ግዴታ የለብኝም። ዛሬ ለኔ ብለህ ተው። አይ እኔማ የመናገር ግዴታ አልጠብቅም እንዴ። ኧረ እንዴ በጣም ይቅርታ። የት ነበር? ሳሉሽ ጋር ነበርኩ።
ሳልሽ ቡና ኧረ ፔንሲዮን ከማን ጋር? ከሚስቴ ጋር። ሚስት ቤት አለ ደረጃ። እንዴት አወቃችሁ እሱ ቤት እንዳደረች? አንተ ለማንም ማለት ነው አንድ ነገር በላት ነው ልግላል በሚስቱ ጋር ተጣቃሽ እኮ ቤት እንዴት እንዳደረሽ እኮ ነው ነገር ሌላ ሟት የታችሁም ዳጭታችሁ ዛጋ ትልቅ ቆሻሻ ገንዳ አለ። እሺ ስለሚሸት አፍንጫሽ ስለደረሰች ሚስቱ የምትመታው ሰው ከሰሞኑ ትሬንድ ሆኗል። ሚስቱ ትመታዋለች። የምር እሺ። እና በቃ ተሰቃየ። ብሮድካስት ላይ ቀርቦ ለበስተኝ ሚስቴ ነሽ እወድሻለሁ አትምጪኝ በቃ ሰንዝሪብኝ በንግግር እንፍታው ነገሮች ሁሉ ማንም ሰው ደግሞ ይጣላል። እንግዲህ ተመልካቾቻችን እንደተመለከታችሁት ነው 18 ዓመት ሰርቻለሁ እኔ። አንተ 18 ዓመት ስታገባ ነው እኔ ወደ ስቱዲዮ የመጣሁት። ረጅም ዓመት ሰርቻለሁና ጥቂት ነው አይገኝም። ሚስቴ የደበደበች ነው ሚስቴ እባክሽን አደብድብኝ የሚል አባት ወይም ወንድ እንትን ነው ከውስጡ ይታያል። እንትን ነው የምር ሀዘን እንትን ጠይቆታል እንትን ነው ጋዜጠኛው ይሄ ኢንተርቪው እንትን ነው ቲክቶክ ላይ ቀንጨቀጨ ሙሉን ብታየው በቃ በጣም ነው የሚያሳዝን። በጣም እኔ ለራሱ የወንድ ልጅ አምላክ ይድረስልኝ እንጂ በጣም ዛሬ እንግዲህ እንደሰማችሁት ሚስቴ እባክሽን በሰላም በንግግር ቁጭ ብለን ትዳራችንን እናስተካክል የሚል አባት እዚህ ስቱዲዮ አብረን ቆይተዋል እና መልዕክት እናስተላልፋለን። ከሚስት ጋር ሀሳብሽን እስቲ መተሽ እናውራ። ለምንድን ነው የምትደበደቢው? ተደበደብሽው ለምንድን ነው በእንደዚህ አይነት ሁኔታ ችግሮቻችን ሞከራች ያላችሁት የሚለውን ለመነጋገር ሞክር። ኦፍኮርስ በስልክ በጣም ረጅም ጊዜ አውርተናል፣ ደጋግመን ተደዋውለን አትምጪው ለማለት ነው። እሺ እኔ ኳስ መሰለኝ ምን ያይ ነው እንዴ የሰርጋችንን ቪዲዮ አሬ ማች አትታለ እንዴ ብቻ ይሄን ግን በድራፍት እንዳይሆን ትላለህ። እሱ ብቻ አይደለም እንጂ እንዲደርሳቸው ነገር ትክክለኛ ጌሙን ያገኙት እነዚህ ናቸው። እና ትክክለኛ ለምን ይሰራል? ተጠጣችሁ እነዚህ ናቸው። በቃ ጌሙን ያገኙት እንዲህ በድራፍት ነው ደገመችው። ታጭ እየተጣጣሽ ሶስት አልኩ ነበር እኔኛ ግን ስለሆነ ነው እባክህ ያለካችሁ ጎበዜው በቃ እቺ አንድ ብትደግም በቃ ፏታ ነው የደረሰች ብቻ አንዱን ጨረሰች። የምር አንዱ ትከከ አለቀ። እነዚህ ናቸው ትክክለኛ። ዝም ብሎ ወንዶች በምግብ አትስሩ። አረባው አንዳንዴ በኬክ በምግብ አትስሩ። ይኸው በቃ ቢሰራው እንደዚህ ነው። ቻሌንጅ ከሆነ አይቀር ቻሌንጅ እንጂ ነው መስከትል ያው ማለት አልደረሳችሁ እና በርቱልን። የምር ቀጣይ ደግሞ በውስኪ ከዛ ውስኪ ሳይሆን ባረቄ